ተኩስ በአንድ ሌሊት ከባድ ችግር ተፈጠረ። እኩለ ሌሊት አልፏል። መልምል ወታደር አገር ሰላም ብሎ ለሽ ብሏል። በድንገት ቅልጥ ያለ ተኩስ ማሰልጠኛ ሰፈሩን በጠበጠው። የዚህ አይነት የተኩስ ድምፅ ልጆቹንን ህወሓት ወደ መሃል አገር ስትገሰግስ ከደርግ ጋር በነበረው ውጊያ ሰምቻለሁ። ይህኛው ግን ድምፁ ቅርበት ስለነበረው ጆሮአችን ስር የሚተኮስ ነበር የሚመስለው። በእንቅልፍ ልባችን ባነን አንዳችን ከአንዳችን እየተጋጨን መጫዋጫ ጀመርን። በመስኮት በኩል ከድምፁ ጋር ብርሃን ብልጭ ድርግም ይላል። ማደሪያ ቤታችን በባሩድ ሽታ ታጠነች። በደንብ ማስተዋል ስጀምር መሬት ላይ ተንበለበልኩ። በጨለማ ከጫጫታ ከጩኸት በፍጥነት ጸጥ ብለን የተኩስ አይነት መስማት ጀመርን። ምን ፈልገው ነው? እነማን ናቸው? እዚህ አካባቢ ሸማቂዎች አሉ? እዚህ መጠው እስኪፈጁን ድረስ ጠባቂዎች የት ሄደው ነው? ክፉ ነገር ማሰብ ጀመርኩ። አባይ ድልድይ ላይ የረገፉ የደርግ ሰራዊት አባላት አይኔ ላይ መጡ። ባህር ዳር አባይ ማዶን ከቀሪው ከተማይቱ አካል የሚያገናኝ የአባይ ወንዝ ላይ የተሰራ ትልቅ ድልድይ አለ። ህወሓት ከደርግ ጋር ባደረገችው ጦርነት በማን እንደፈረሰ ባይታወቅም የድልድዩ አንድ ጠርዝ ተመቶ ፈርሶ በፍራሹ ግራና ቀኝ ወታደሮች በሚዘገን ሁኔታ ስጋቸው ተቆርጦ ከነ ዩኒፎርማቸው ተቃጥለው የፈሰሰው ደማቸው በተቃጠለው ዩኒፎርማቸው ጠቁሮ በአይኔ አይቻለሁ። ይህን ጉድሳይ በቦታው ላይ ዝር የሚል ሰው አልነበረም። እኔም ፈልጌ አይደለሁም እዛ የተገኘሁት። አባቴ ለስራ እንደወጣ አልተመለሰም። 2 ቀን ሆኖታል። የሚሰራው ደግሞ ይህንን የተሰበረ ድልድይ ተሻግሮ ነው። መሄድ የፈለግኩት ድልድዩን ተሻግሬ አባቴ ወደሚሰራበት የባህር ዳር ጨርቃ ጨርቅ ፋብሪካ ነበር። ነገር ግን ራሴን ያገኘሁት እጅግ አስፈሪ ትዕይንት መሃል ነበር። የሰዎችን በድን ቁራጭ አካላቸውን የፈራረሰውንና የነደደውን ነገር ሁሉ በጣም ተመስጬ አይቻለሁ። ቀስ እያልኩ ወደ ቤቴ መንገድ ጀመርኩ። ትንሳፍፌ ይሁን ቀዝፌ ሳላውቀው ሰፈር ደረስኩኝ። አባቴን ፍለጋ መውጣቴን ማሰቢያ ጊዜም ሳላገኝ እቤት ገባሁ። የወታደር ህይወት በቃ ይሄው ነው፣ አሟቱ እንኳን አያምርም ብዬ እያሰብኩ ሳለ ለደቂቃዎች ፋታ ያሳጣን ተኩስ በድንገት ጸጥ አለ። ጸጥታውን ተከትሎ ድምፅ ይሰማል፣ ቅልቅል፣ የትግርኛም የአማርኛም። ትንሽ ቆይቶ እሱም ድምፁ እየራቀ ሄደና ጠፋ። እኛም ጎን ለጎን ማውራት ጀመርን። እንደምንም ራሳችን አረጋግተን ግማሹ ሰልጣኝም ቁጭ እንዳለ ሌሊቱ ነጋ። በጠዋት ፎሌን ማለት ወታደርን የሚቆጣጠሩበት ስልት ወይም አቴንዳንስ ሊባል ይቻላል። ፎሌን ተብለን ተጠራንና ስለ ተኩሱ ገለጻ ተደረገልን። ገለጻው የተረዳነው ያ ሁሉ ተኩስ የስልጠናው አካል ነበር። ሁላችንም ጥያቄ ለምን አልነገራችሁም የሚል ይዘት ያለው ነበረ። ነገር ግን ወታደር ተነግሮት ወይም መረጃ ኖሮት ሳይሆን በድንገት ውጊያ ሊደረግ ስለሚችል ሁልጊዜም ዝግጁ መሆን እንዳለበት በተግባር እንድናውቀው ስለተፈለገ መሆኑን በሚገባ ተብራራልን። ከዛ በኋላ ሌሊት በተፈጠረው ነገር እያነሳን በራሳችን መሳቅ ጀመርን። እንኳንም ውሸት እንኳንም ስልጠና ሆነ። የምር ጦርነት ቢሆን ኖሮ ሳልመረቅ ምልምል ወታደር ሆኜ ቀርቼ አልነበረምን?